የጀነራል ምግበይ የሚባለው የትግራይ ላይ ያለውን ወታደራዊ ኃይል ከሚመሩ ጀነራሎች አንዱ ከኤርትራ አካባቢ ከባድ ሁኔታና ጭንቅ ተፈጥሯል። እንደዚህ አይነት እንቅስቃሴዎች የኤርትራን ወታደር ዩኒፎርም የለበሱ አካላት ታይተዋል መባሉ ያገዛዙን ካድሬዎች ክፉኛ ያስጨነቀ ያስደነገጠ ነው። እንዳውም ይለይላችሁ ብለው ይሄንንም ጨመሩላቸው። የኤርትራ ጀነራሎች እነ ጀነራል ምግበይ ነው የኤርትራና በክልል የትግራይ ክልል ባንዲራና የኤርትራ ባንዲራ አድርገው አንድ ላይ ጀነራሎቹ እንደዚህ አቀባበል ምናምን እየተደረገላቸው ቦታዎች ሲጎበኙ የሚያሳይ ቪዲዮ ተለቆ ኃይለኛ መብረክረክና መጨነቅ ውስጥ ተገብቷል። አብይ አህመድ ከኤርትራ ወታደሮች ጋር ሳዋ ሄዶ ሲጎበኝ ኢሳያስን አምጥቶ አየር ኃይልን ሲያስጎበኘው የአብይ ካድሮች አገር ቀና ምናምን ብለው እልል ሲሉ ነበር። ጊዜ ተለወጠ፣ ቀን ተለወጠ፣ ነግረናቸዋል። አብይ አህመድ የኤመሬት ተላላኪ ሆኖ በሚያደርገው እንቅስቃሴና በአማራም በሌላው ህዝብ ላይ በፈጸመው ክህደት ምክንያት ሁሉም ነገር ከእጁ የወጣበት ወቅት ስለሆነ አሁን ጭንቅና መከራ ውስጥ ነው ያሉት። ይሄንን አይተው የትግራይና ምንድነው ጽምዶ ፈጠሩ አብረው ቆሙ ብለው ስንት ነገር ሲሉ ይሄው በአደባባይ መጡላቸውና አዎ በቃ አሁን ነው አይደለም ምናምን አይደለም በዚህ ደረጃ በጋራ ቆመናል አሏቸው። እዚህ ጋር ደግሞ ሌላ ትኩሳት የፋኖ እንቅስቃሴን ደግሞ ደመሰስ ነው አጠፋ ነው ይሄንን አደረግነው ባሉ ማግስት ተናግረው ካንደበታቸው ያላቀቁት ሳይደርቅ 74ኛ ክፍለ ጦር ምን አይነት የምረቃ ስነ ስርዓት አደረገ? አመሰግናለሁ። ይሰማል? አለን አለን። አንተ ማነህ? ወደፊት ወደ ኋላ ወደፊት ወደ ኋላ አንድ 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 ሞራል ይሄንን ተመልከቱት እስኪ። ምን ተብሎ ሊገለጽ ይችላል? ይሄ በእርግጥ የፋኖ ነው ወይ ብለው ግራ እስከ መጋባት ድረስ የደረሱበት ነው። በጣም የሚገርም አደረጃጀት ተፈጥሯል። የሚገርም ዲሲፕሊን ያለው በበቂ ሁኔታ የሰለጠነ ኃይል ተደራጅቶ እንቅስቃሴ ያደረገ ነው። 64ኛ 74ኛ ደግሞ ቀደም ሲል ባያችሁት መንገድ አርበኛ አስረስ እና ሌሎች ከፍተኛ አመራሮች በተገኙበት የምረቃ ስነ ስርዓት አድርጓል። ይሄ የሆነ ያለው ጎጃም ላይ የአብይ አህመድ ጀነራሎች ተራራ ተቆጣጠርን ለሸለቆ እየፈለግናቸው ነው እያደንን ነው ወዘተረፈ ሚል በሚቀላምዱበት ሰዓት ነው። ሸረሪና በተባለው አካባቢ አዋሳኝ በሱዳን አዋሳኝ ምንድነው የሆነው የሚለውን እንግለጽላችሁ። የአብይ አህመድ አገዛዝ እንግዲህ እነ ባጫ ደበሌ ተመልሰው መጥተው ከጥቂት ጊዜ በኋላ ሊሆን ይችላል አሁን በተያዘው መንገድ የሚቀጥል ከሆነ እውነት ለመናገር ትልልቅ ክፍለ ጦሮች ፈረሱ እዝ ተማረከ ወደሚል እንደሚሄድ ምንም ጥርጥር የሌለው ጅማሮ ነው። ለ3 ዓመታት 10 እዝ አድርሰውታል ነው። አሁንማ ወደ 13 ገደማ ደርሰዋል። 13 ገደማ ደርሰዋል። 10 እዝ 11 እዝ በአጠቃላይ አማራ ክልል ላይ ሲፈነጭ የከረመ ነው። ይሄ ለመፈንጨት የመጣ አካል ሲገረፍ ማለት ነው። በቃ አማራ ክልል ላይ ብቻ ዘምቼ የፈለኩትን አረጋለሁ ያለ ኃይል 40 ሲገረፍ የሰነበተበት ሀቅ ነው ያለው። ይሄ ኃይል ወደ ሸረሪና ወደምትባለው አካባቢ በመሄድ ቲፒኤልኤፎች በጣም በውጊያ ቴክኒክ
የብርሃኑ ጁላ ሰራዊትን በጣም ኦቨርካም አድርገውት ነው ያሉት። የሚመረው ካለ እየመረረው እውነቱን ማዋጥ ነው ያለበት። ሪያሊቲውን መካድ ስለማያስፈልግ ተጨባጭ እውነታው ይሄ ነው። በሸረሪና አካባቢ ስምሪት የወሰደው ኃይል በቴክኒክ ምንድነው ያደረጉት? በኋላ ቼክ ስናደርግ የአብይ ካልኩሌሽን በነገርናችሁ መሰረት እዚያ ቀጠና ላይ ጦርነት ከከፈተ በኋላ ተገፍተው መጥተው ጦርነት ወደ ወልቃይት የማጥቃት እንቅስቃሴ እንዲካሄድ ከዛም የትግራይ ኃይሎች ወልቃይትን ለመቆጣጠር ተዋጉ ወደሚል ሊወስድ ነው የሞከረው። ወደሱ ትራፕ ላለመሄድ ጥቃቱን ሲፈጽም እዛው ሆነው ጠበቁት። ከዚያ በኋላ ልክ ሸሽተው ያፈገፈጉ ሲመስለው የነበሩበትን ቀጠና ለቀው ሲሄዱ አሳሳች ኃይል እዛ ጋር ተቀምጧል። ተንደርድሮ በእግረኛ ሰራዊትም ባለው ኃይል ተንደርድሮ ገባ። ሲገባ ያው በሚጠቀሙት ስልት በቆረጣ በጣም ከፍተኛ ቁጥር ያለው ኃይል በጣም ነው የረገፈው። አሁን ባለው መረጃ መሰረት ከ370 ገደማ በላይ ምርኮኛ እጃቸው ላይ አለ። እንግዲህ ነገ ከነገ ወዲያ ደግሞ ቪዲዮውን አውጥተው ይለቁታል። አንድ በሉ። ሁለተኛ ቁስለኛም በተመለከተ ጦር ኃይሎች ሆስፒታል ሌላ ታካሚ በሙሉ አስወጥተው ገና 20 ተብሎ በተጀመረች ማለት ነው ያውም በ3 ሰዓትና በ4 ሰዓት ውጊያ ጦር ኃይሎች ሆስፒታል ሌላ ታካሚ እንዳይኖር ተደርጎ ከሸረሪና ውጊያ የመጣ በገፍ የመጣ ቁስለኛ ብቻ እንዲቀበል ተደርጓል። በተለይ ከባድ ቁስለኞች፣ ቀላል ቁስለኛ አማራ ክልል ያው የፈረደበት በየቦታው ላይ እንዲገቡ ተደርጎ የታከቡ ነው። ከበድ ያለ ቁስለኛ የተባሉትን አጓጉዘው እንዳለ ጦር ኃይሎች ከሸረሪና የተመታ ኃይል ብቻ ነው እየታከመባቸው የሚገኘው። ተጨባጭ ነው።